ያው የኔም ብያኔ በኔ መጽሐፍ እንዳዩት ነው። የእርሶም ብያኔ በከፊል አውቀዋለሁ። ዋናው ኢሹ ሲዝን ነው። የመጀመሪያዎቹ ምሁራን በነበሩበት ዘመን ከሞላ ጎደል የዓለም እሳቤ ኢኮኖሚ ፈርስት ነው። የኢኮኖሚ ሴንተር ደግሞ መሬት ነው። መሬት የያዘ ሰው ሀብታም ነው። መሬት ያለው ሰው ኖብል ነው። ዘሆል እሳቤው መሬት ያለውን ሰው እህል የሚጋራውን ሰው በምን ያለ መንገድ አሳምኜ ያ የሀብት ክፍፍል ሚዛናዊ እንዲሆን፣ የተፋጠነ እንዲሆን፣ ሁሉ ጋር የሚደርስ እንዲሆን ማድረግ እችላለሁ የሚል ነው የምሁራን እሳቤ። ከሞላ ጎደል ስርዓት ማፍረስ ሳይሆን ስርዓት ማዘመን ነው። ኢኮኖሚ ፈርስት በነበረበት እሳቤ ውስጥ የእኛን መንግስታት ብንወስድ የፊውዳል ስርዓቱ ኢኮኖሚ ፈርስት ነው። መሬት ላይ የሚያተኩረው መሬት መቆጣጠር ነው የሚያስበው። መሬት ሲቆጣጠር ሰግሪጌት ያደረገበት መንገድ አለ ማህበረሰቡን። እንደዚያ የተከፋፈለ ማህበረሰብ ልክ ደግሞ ለዚያ ለኖብልስ ያላቸው እይታ የተለያየ ይሆናል። በዚያ ጊዜ የነበሩ ሰዎች ሃይማኖት ጥያቄ የለውም፣ በጣም ግራውንድድ ናቸው። የሃይማኖታዊ ትምህርትና የአካዳሚክ ትምህርት መሳ ለመሳ የተማሩ ሰዎች ናቸው። አገራዊ ካልቸር፣ አገራዊ ቫልዩስ